እሺ ውድ የዚህ ቻናል ተከታታዮች እንዴት ናችሁ? ከዚህ በፊት መምህር በላኩ በዚህ ቻናል በአማርኛ እንዴት ኤስፒኤስን ለዳታ አናሊሲስ እንደምንጠቀም አንዳንድ ጠቃሚ ነገሮችን ወደ እናንተ ሲያደርስ ቆይቷል። አሁን ደግሞ እኔ መምህር እብራሂም እባላለሁ። በሱ ጋባዥነት እኔም ከማውቀው ነገር ትንሽ ላካፍላችሁ በማለት እዚህ ተገኝቻለሁ። በዛሬው ዕለት እኔ የማሳያችሁ ነገር ባይነሪ ሎጂክ ወር ደግሞ ኢኮኖሜትሪክ ሞዴል ከሆኑት አንዱ ሎጂክ ሞዴልን እንዴት ኤስፒኤስን በመጠቀም አናላይዝ ማድረግ እንችላለን ዳታችን አናላይዝ ማድረግ እንችላለን የሚለውን ነገር ላካፍላችሁ እወዳለሁ። ከዛ በፊት ግን ስለ ባይነሪ ሎጂክ ትንሽ አንዳንድ ነገር ልበላችሁ። ባይነሪ ሎጂክ ሞዴል የምንጠቀመው ዲፔንደንት ቫሪያብላችን ሁለት ካታጎሪ ብቻ ሲኖረው ለምሳሌ yes or no food secure and insecure say male or female literate or illiterate ዲፔንደንት ቫሪያብላችን ማለት ነው። እንደዚህ በሚሆንበት ሰዓት ፕሮቢት ባይነሪ ሎጂክ ኦር ሌላ የፕሮባቢሊቲ ታይፕ አለ ያንን መጠቀም እንችላለን። ግን ባይነሪ ሎጂክ ሞር ፖፑላር ነው እንደነ ፕሮቢት ሞዴሎች ሶልቭ ማያደርጓቸው ነገሮች ሶልቭ ስለሚያደርግ ባይነሪ ሎጂክ ሞዴልን ብንጠቀም ዲፔንደንት ቫሪያብላችን ሁለት ካታጎሪ ብቻ ሲኖረው ባይነሪ ሎጂክ ሞዴል ብንጠቀም ሞር የተሻለ ይሆናል ወይም ደግሞ ስራችን ውጤታማ ይሆናል ማለት ነው። ስለዚህ ዲፔንደንት ቫሪያብላችን እንደዛ ከሆነ ኢንዲፔንደንት ቫሪያብላችን ሶስት አይነት ነገር ውስጥ ሊገኝ ይችላል። ኮንቲኒዩስ ሊሆን ይችላል፣ ዳይኮቶመስ ሁለት ካታጎሪ ብቻ ላይ ያለው ሊሆን ይችላል፣ ወይም ደግሞ ካታጎሪካል ከሁለት በላይ ካታጎሪ ያለው ሊሆን ይችላል። ያኔ ኢንዲፔንደንት ቫሪያብላችን በእነዚህ ኮንዲሽኖች ውስጥ ሊሆን ይችላል። ይሄን ካልኩኝ ስለ ባይነሪ ሎጂክ ሞዴል ቀጥታ ወደ ቫሪያብል ቪው ላስገባችሁና እዚህ ጋር የምንጠቀመው ሃውስሆልድ ፉድ ሴኩሪቲ ስታተስን እንደ ዲፔንደንት ቫሪያብል እጠቀማለሁ። ለኤግዛምፕል ያክል ቫልዩን እንደምታዩት 0 for food insecure and 1 for food secure የተሞላው ማለት ነው። እንደ ኤክስፕላናቶሪ ቫሪያብል ኤዱኬሽናል ሌቨል ኦፍ ዘ ሪስፖንደንት እና ሴክስ ኦፍ ሪስፖንደንትን እንደ ኤክስፕላናቶሪ ቫሪያብል እጠቀማለሁ። እሱም ካታጎሪ 0 for literate and 1 for literate ለተማሩት አንድ ላልተማሩት ደግሞ 0 በሚል ኮድ የተደረገው። ሴክስ ኦፍ ዘ ሪስፖንደንት ላይ ስንመጣ 0 for female 1 for male በሚል ነው። ዳይሬክሽኑ ይሄን ነው የሚመስለው። ቀጥታ እስኪ ወደ አናሊሲሱ እንሂድ። እዚሁ ቫሪያብል ዳታ ቪው ዊንዶው ላይ አናላይዝ ስናደርግ እንደማንኛውም አናሊሲስ ታይፕ ባይነሪ ሎጂክ ሞዴል ለማግኘት አናላይዝ የሚለውን ክሊክ እናደርጋለን። ከዛ ሪግሬሽን ከዛ ባይነሪ ሎጂክ ሞዴል እዚህ ጋር እንደምታዩት ዲያሎግ ቦክሱ መጥቷል። ዲፔንደንት ቫሪያብል ኮቫሬት እና የሚል አንዳንድ እንትኖች አሉ። እስኪ እንያ ዲፔንደንት ቫሪያብላችን ያው ሃውስሆልድ ፉድ ሴኩሪቲ ነው ቅድም እንዳልኳችሁ። ኦር ሪስፖንስ ቫሪያብላችን ኮቫሬት ኦር ኤክስፕላናቶሪ ቫሪያብላችን ደግሞ ኤዱኬሽናል ሌቨል ኤንድ ሴክስ ኦፍ ዘ ሪስፖንደንት የሚለውን እናስገባለን። እዚህ ሜተድ የሚለው ላይ ክሊክ ስናደርግ ብዙ ነገሮች አሉ። ፎርዋርድ እና ባክዋርድ የሚሰሩ ስራዎች አሉ። እነዚህን ቀጣይ ላይ እናያለን። ስፔሲፊካሊ ለጊዜው ዛሬ እንተዋለን ማለት ነው። እዚህ ሴሌክሽን ቫሪያብል የሚለው ላይ ስንመጣ በሆነ ግሩፕ ብቻ አናላይዝ ማድረግ የምንፈልግ ከሆነ ዳታችን ለምሳሌ ሴክስ ኦፍ ዘ ሪስፖንደንት አለ የሴቶችን ብቻ ሪዛልት ማየት ከፈለግን ሴሌክሽን ቫሪያብል ላይ እናስገባለን። ለምሳሌ ሴክስ ኦፍ ሪስፖንደንት እናስገባ። ከዛ ሩል የሚል አለ። ሴቶች ቅድም 0 በሚል ኮድ የተደረጉት የሴቶችን ብቻ ማየት ከፈለግ ቫልዩን 0 አስገባለሁ የሴቶችን ብቻ ያወጣል ማለት ነው። የወንዶች ከሆነ ደግሞ አንድ ብዬ አስገባለሁ እነሱ ኮድ በተደረጉት የወንድ ሪስፖንደንቶችን ሪዛልት ብቻ ያወጣልኛል ማለት ነው። ነገር ግን ከዚህ ይልቅ ሁሉንም አንድ ላይ አናላይዝ ብናደርግ የተሻለ ይሆናል። ምክንያቱም በሳምፕል ሳይዝ አፌክት የሚደረጉ አንዳንድ ሞዴሎች አሉ። ለምሳሌ እንደ ፕሮፐንሲቲ ስኮር ማቺንግ ሞዴል እንደዚህ አይነት ኮንዲሽን ስላለ ሁሉም አንድ ላይ አናላይዝ ቢደረግ የተሻለ ይሆናል። በመቀጠል ካታጎሪካል የሚል ነገር አለ። እዚህ ጋር ካታጎሪካል የሚለውን እዚህ ካታጎሪካል ቫሪያብል የምንመርጠው የኛ ዲፔንደንት ቫሪያብል ኦር ኤክስፕላናቶሪ ቫሪያብላችን ከሁለት ካታጎሪ በላይ ያለው ካለ ለብቻ እዚያ እናስገባዋለን። ለምሳሌ ኤዱኬሽናል ሌቨል እና ሴክስ ኦፍ ዘ ሪስፖንደንት ሁለት ካታጎሪ ስላላቸው እንተዋለን። ኤዱኬሽናል ሌቨሉ ኤሌመንተሪ ሃይ ስኩል እያልን ከሁለት በላይ ካታጎሪ ሰተነው ከሆነ ቅድም እዚህ ጋር እናስገባዋለን ማለት ነው። ለጊዜው እኛ ካታጎሪካል ስለሌለን ይሄኛውን እንለፈው።
ቀጥሎ ኦፕሽን ላይ ስንመጣ ኮንፊደንስ ኢንተርቫል እና ኮንስታንት ቫልዩ የምትለውን ክሊክ እናደርጋለን። ኮንፊደንስ ኢንተርቫል ዲፎልት ቫልዩ 95 ነው። ከዚህ ውጪ እኛ የራሳችንን መጻፍ እንችላለን። ለሳምፕል ሳይዝ ካልኩሌሽን የተጠቀምነውን 99 ሊሆን ይችላል፣ 93 ሊሆን ይችላል፣ ዋቴቨር ሊሆን ይችላል። ብቻ እኛው ኮንፊደንስ ኢንተርቫል ክሊክ እናደርጋለን። ቀጥሎ ኢንክሉድ ኮንስታንት ኢን ዘ ሞዴል የምትለውን ክሊክ እናደርጋለን። ይህ ማለት ምንድነው? ኮንስታንት ቫልዩ ሲግኒፊካንት በሚሆንበት ሰዓት ሞዴላችን ወይም ደግሞ የአናላይዝ ራን እያደረግን ያለን ኮንዲሽን ሞር ቫሪያብል መሸከም ይችላል የሚለውን ነገር ነው የሚነግረን። ስለዚህ ስለ ቫሪያብል ሆልዲንግ ኢንፎርሜሽን ነው የምትነግረን እቺ ቦታው ነው። በመቀጠል ኮንቲኒው ላለው ደን ኦኬ። እዚህ ጋር አውትፑት ዊንዶው ላይ ደርሰናል ማለት ነው። አውትፑት ዊንዶው ላይ እንደምታዩት ከሆነ የመጨረሻውን ቫሪያብል ብቻ ነው የመጨረሻውን ቴብል ብቻ ነው የምናየው ዛሬ። ሌሎቹ ስለ ሞዴል ሳመሪ፣ ሞዴል ኤስቲሜሽን የተለያዩ መረጃዎች አሉ። እነሱን ያው ስቴፕ ባይ ስቴፕ እናያለን ማለት ነው። እዚህ ጋር ስናይ ኤዱኬሽናል ሌቨል ኦፍ ሪስፖንደንት ቅድም ያስገባ ነው ማለት ነው። ሴክስ ኦፍ ሪስፖንደንት እና ኮንስታንት ቫልዩ ሶስቱ አሉ። ዲፔንደንት ቫሪያብላችን ደግሞ እዚህ ጋር ሞዴል ሳመሪ ላይ እንዳወጣን ሃውስሆልድ ፉድ ሴኩሪቲ ስታተስ ነው ማለት ነው ዲፔንደንት ቫሪያብላችን። ስለዚህ ሄር ፕሪዲክቲንግ ሃውስሆልድ ፉድ ሴኩሪቲ ስታተስ ፉድን ሴኩር ፉድ ሴኩር የሚል ያወጣል። ስለዚህ እዚህ ጋር ቢ ሚንስ estimated logit value or estimated value of the logit የምንለው ነው። በሌላ ሶፍትዌር እንደነ ስታታ ባሉ ሶፍትዌሮች ላይ በኮኤፊሽንት ይወጣል። ይሄ EX or exponential value of estimated logit ደግሞ odds ratio ይባላል። በሌላ ሶፍትዌሮች በodds ratio መልክ ነው የሚወጣው ማለት ነው። likelihood ratio ማለት ነው። ስለዚህ ኢንተርፕሬት ስናደርግ ኤዱኬሽናል ሌቨል አለ 1 ሊትሬት እና 0 ኢሊትሬት ብለናል ቅድም። ስለዚህ 1 ፉድ ሴኩር 0 ፉድ ሴኩር ስለሆነ 1 ያላቸው ተመሳሳይ ዳይሬክሽን ነው ያላቸው ማለት ነው። 0 ደግሞ ተመሳሳይ ዳይሬክሽን ነው ያላቸው። ሁሌም ቢሆን ዲፔንደንት ቫሪያብሉ 1 ነው የምንጠቀመው ወደ ፉድ ሴኩሪቲ ኢንተርፕሬት እናደርግ ማለት ነው። ስለዚህ ሬስፖንደንታችን ወንድ ሲሆን ፉድ ሴኩሪቲ ፉድ ሴኩር የመሆን ቻንሱ በ3.034 ይጨምራል ማለት ነው። ኦር ፉድ ሴኩሪቲ ስታተስ ኦፍ ሪስፖንደንት ኢንክሪዝ ባይ 3.034 when the respondent is food secure I mean male respondent than female ማለት ነው። ለዛ ኢንተርፕሬት እናደርገው ሪስፖንደንታችን ወንድ ሲሆን ፉድ ሴኩሪቲ ስታተሱ በ3.034 ይጨምራል። ወደ ኦድስ ሬሽዮ ስንመጣ ፉድ ሴኩሪቲው በ20.775 ፋክተር ለወንድ ይጨምራል ሪስፖንደንታችን ወንድ ሲሆን or food security status of the respondent increased by 20.775 factor when the respondent is male than female በሚለው ኢንተርፕሬት ይደረጋል ማለት ነው። ይሄም ተመሳሳይ በሆነ መንገድ ኢንተርፕሬት እናደርጋለን። ኤኒዌይስ ሁሌም ቢሆን ለኢንተርፕሬቴሽን የምንጠቀመው odds ratio or exponential value of logit or estimated logit ነው የምንጠቀመው ማለት ምክንያቱም ዲፔንደንት ቫሪያብላችን ሊነር አይደለም። ሞዴል ባይነሪ ሎጂክ ሞዴልን እንትን ስናደርግ ወደ ሊነሪቲ የምናመጣው በኦድስ ሬሽዮ ስለሆነ ይሄኛውን ለኢንተርፕሬቴሽን መጠቀም ሞር የተሻለ ይሆናል ማለት ነው። ሌላው ኮንፊደንስ ኢንተርቫል ነው። እዚህ ጋር እንደምታዩት ሎወር ሊሚት እና አፐር ሊሚት ኦፍ ኮንፊደንስ ኢንተርቫላችን ነው 95% የተጠቀምነው። ይሄ ሎወር ሊሚት ነው፣ ይሄ አፐር ሊሚት ነው ፎር ለሁለቱም ቫሪያብሎች ማለት ነው። ይሄ ከዚህ እስከዚህ ድረስ እነዚህ አራት ኮለመኖች ስለ ሞዴል ፊትነስ ወይም ደግሞ ስለ ሲግኒፊካንሲ አንዳንድ ነገር ይነግረናል። ዲግሪ ኦፍ ፍሪደም አለ፣ ዋይልድ ስታቲስቲክ፣ ስታንዳርድ ኤረር ኤንድ ሲግኒፊካንስ ኦር ፒ ቫልዩ ይባላል። በሌላ ሞስት ኦፍ ዘ ታይም ፒ ቫልዩ ነው የምንጠቀመው ለኢንተርፕሬቴሽን ማለት ነው። ኮንፊደንስ ኢንተርቫላችን 95 ነው ማለት ማርጂን ኦፍ ኤረራችን 0.5% ነው ኦር 0.05 out of 100 ማለት ነው። ስለዚህ ከ0.05 በታች የሆነ ሲግኒፊካንት ቫልዩ ኦር ፒ ቫልዩ ሁሉ ቫሪያብሉ ሪሌሽንሺፑ ሲግኒፊካንት እንደሆነ ይነግረናል። ለምሳሌ ይሄ 0.011 ነው። ስለዚህ ሪሌሽንሺፕ ቢትዊን ፉድ ሴኩሪቲ ስታተስ እና ሃውስሆልድ ኦር ኤዱኬሽናል ሌቨል ኦፍ ዘ ሬስፖንደንት ሲግኒፊካንት ነው ማለት ነው። ይሄ ቫልዩ ትክክል ነው ዲተርማይን የሚያደርገው። ወደ ሴክስም ስንመጣ the relationship or
በሴክስ በጾታና በምግብ ዋስትና ፉድ ሴኩሪቲ ፉድ ሴኩር ኦር ኢንሴኩር በመሆናቸው መካከል ያለው ሪሌሽንሺፕ ሲግኒፊካንት ሪሌሽንሺፕ ነው ያለው ማለት ነው። ቅድም እንደነገርኳችሁ ኮንስታንታችንም ሲግኒፊካንት ነው። ያ ማለት ከዚህ በላይ ቫሪያብል መሸከም ይችላል ሞዴላችን ማለት ነው። ስለዚህ ቶታሊ ይሄን ይመስላል ኢንተርፕሪቴሽኑ። ቀጣይ ደግሞ አንዳንድ ከሎጂክ ሞዴል ጋር ተያያዥነት ያላቸውን ነጥቦች አብረን የምናይ ይሆናል። እስከዛ ድረስ መልካም ቆይታ እላለሁ። አመሰግናለሁ።